መከላከያ ሀገርን ይጠብቃል። ኢትዮጵያኖች ደግሞ መከላከያ መጠበቅ አለባቸው። የኛ አርሚ ድንበራችን ይጠብቃል፣ እኛ ደግሞ አርሚያችንን እንጠብቃለን። የኛ አርሚ ጠላቶቻችን መክቶ በጠላቶች የማትደፈር ሀገርን ያቆይልናል። እኛ ደግሞ እንዳንደፈር የሚያደርገንን ይህንን ተቋም እንጠብቃለን። ሰራዊቱ ዝቅ ሊል አይችልም፣ ምክንያቱም የተሰራው በኢትዮጵያ የመጨረሻ ከፍታና ስነ ልቦና ነው። ዝቅ እያልን ያለ ነው እኛ ከኢትዮጵያ እየወረድን እንጂ ሰራዊቱን ከኢትዮጵያ እያወረድን ነው አይደለም ያለ ነው። እንደ ፋሽን የተቆጠረ ነገር አለ። የኢትዮጵያ መከላከያ ሰራዊትን መወንጀል፣ ወደ መከላከያ ሰራዊቱ መተኮስ፣ የሳይበር ጦርነት እዚህ ተቋም ላይ መክፈት ለምን ተፈለገ ካላችሁ መከላከያን ስለሚጠሉ ብቻ ሳይሆን መከላከያ በሙሉነት ይዟት ያለችው ሙሉዋ የኢትዮጵያ መልክ የማይፈልጉ አካላቶች በሙሉ ተግባራቸውን የሚያነጣጥሩበት ተቋም በመሆኑ ነው። በትርክት ብቻ ከማናችንም በላይ ኢትዮጵያዊ የሆነ ተቋም ነው። ሁላችንም ወደ የጓዳችን ስንደበቅ ያዋጣናል የምንለውን የኢትዮጵያን መልክ ገንጥለን ስንወስድ፣ ይህ ሰራዊት ግን መነሻውን ኢትዮጵያ፣ መሃሉን ኢትዮጵያ፣ መዳረሻውን ኢትዮጵያ አድርጎ ለኢትዮጵያ የሚደክም ፍጹም ኢትዮጵያዊ ኃይል ነው። ሲያሸንፍ አይደለም፣ ሲዋጋ አይደለም፣ ደሙን ሲያፈስ አይደለም። ይህ ኃይል የከበረ የሆነው በደረቱ ላይ በሉዓላዊነት የተሸከመው የአረንጓዴ ቢጫ ቀይ አርማ የኢትዮጵያ ሙሉ ውክልና መገለጫን እንደ ትርክት ሲለብስ ነው። የፈለገ አይነት ፖለቲካዊ ውክልና አይኖርም፣ የፈለገ አይነት አቋም ይሆናል ልታራምድ የምትችለው። በጽናትና በማስተዋል ተመልከት እንጂ ይሄ ተቋም ኢትዮጵያን አልፎ ሊመጣ ያሰበን ሞት ከፊት ለፊት ቀድሞ በራሱ ሞት የኢትዮጵያን ነገ ማጽናት የሚችል ኃይል ነው፣ ያጸናም ኃይል ነው። የከበረ አርሚ የሌላት የከበረ ስልጣኔ ያላት አንድ የዓለማችን ሀገር ልጠሩልኝ አትችሉ። አርሚን አለማክበር ማለት እያላከበርክ ያለው መለዩ የለበሰውን አንድ ወታደር አይደለም፣ መለዩ የለበሰላትን ሀገርና የሀገር ዓላማ ነው እያላከበርክ ያለው። ኢትዮጵያ መከላከያ ሰራዊት ደግሜ ነግራችኋለሁ። ኢትዮጵያ ጠላቶችም በኢትዮጵያ ጠላቶችም ሐሳብ ወድቃችሁ ስካር ውስጥ ላላችሁ ሰዎች አስረግጬ የምነግራችሁ ይህ ተቋም ትርክቱ ብቻ ኢትዮጵያ ያደርገዋል። ትርክቱ ብቻ ከፍተኛው የኢትዮጵያ ባለድርሻ ያደርገዋል። ይህንን ተቋም መጠበቅ ማለት ኢትዮጵያ መጠበቅ ነው። በዚህ አጋጣሚ ለኢትዮጵያ ከኢትዮጵያ እስከ ኢትዮጵያ ኢትዮጵያዊነታችሁን አስቀድማችሁ በየትኛውም የኢትዮጵያ መሬት ላይ ራሳችሁን ስለ ኢትዮጵያ ክብር ያጸናችሁ በሞት የማትሞት ኢትዮጵያ የገነባችሁልን የኢትዮጵያ ልጆች በሙሉ ኢትዮጵያን አጽንታችሁ ኢትዮጵያ የሆናችሁ ኢትዮጵያን ሰጥታችሁናልና እናመሰግናለን። በእርግጠኝነት የእናንተን ያክል ደግሞ ሁላችን በያለንበት ኢትዮጵያን ካጸናን የኢትዮጵያ ትንሣኤ በእርግጥም ቅርብ፣ እጅግ በጣም ቅርብ።